እልልታች ብጨባ ምስጋና ለኢየሱስ። ተባረክ 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 ተባረክ። ጌታ ኢየሱስ ተመስገን። ለሁላችሁም የጌታችን የኢየሱስ ክርስቶስ በጎነት፣ ምሕረት፣ ቸርነት፣ ጸጋው ይብዛላችሁ። የእግዚአብሔርን ቃል ከመዝሙር መጽሐፍ ላይ ከመዝሙረ ዳዊት 65 ላይ መጀመሪያ ቁጥር 1 እና 2 አነባለሁ። አቤቱ በጽዮን ላንተ ምስጋና ይገባል፣ ላንተም ጸሎት ይቀርባል። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል። ምስጋና ለእርሱ ይገባዋል፣ ጸሎት ወደ እርሱ ይቀርባል። ቁጥር 9 ጀምሮ ደግሞ እስከ 13 ያለውን አነባለሁ። ምድርን ጎበኛሃት አጠጣሃትም፣ ብልጥግናዋንም እጅግ አበዛ። የእግዚአብሔር ወንዝ ውሃን የተመላ ነው። ምግባቸውን አዘጋጀህ እንዲሁ ታሰናዳለህና፣ ትልሟን ታረካለህ፣ ቦይዋንም ታስተካክላለህ። በነጠብጣብ ታለሰልሳታለህ፣ ቡቃያዋንም ትባርካለህ። በቸርነት ዓመትን ታቀዳጃለህ፣ ምድረ በዳውም ስብን ይጠግባል። የምድረ በዳ ተራሮች ይረካሉ፣ ኮረብቶችም በደስታ ይታጠቃሉ። ማሰማሪያዎች መንጎችን ለበሱ፣ ሸለቆችም በእህል ተሸፈኑ። በደስታ ይጮሃሉ ይዘምራሉም ይላል። ቁጥር 1 ላይ ላንተ ምስጋና ይገባል ይላል። እስቲ እናመስግነው። ምስጋና ሁላችንም እናመስግን። ምስጋና ምስጋና ተመስገን ተመስገን። ጌታ ኢየሱስ ተመስገን ተመስገን ተመስገን። ቁጥር 11 ላይ በቸርነት ዓመትን ታቀዳጃለህ ይላል። የዓመቱ እያንዳንዷ ቀን፣ የቀኗ እያንዳንዷ ሰዓት፣ የሰዓቷ እያንዳንዷ ደቂቃ፣ የደቂቃዋ እያንዳንዷ ሰኮንድ፣ የሰኮንዷም እያንዳንዷ ማይክሮ ሰኮንድ እግዚአብሔር የሚቆጣጠርልን፣ እግዚአብሔር የሚንከባከበን፣ እግዚአብሔር የሚጠብቀን፣ እግዚአብሔር የሚከልለን፣ እግዚአብሔር የሚጋርልን፣ እግዚአብሔር የሚዋጋልን፣ እግዚአብሔር ድል የሚሰጠን እንዲሆንልን እጃችን ዘረጋለን። አድርግልን ኢየሱስ፣ አድርግልን ኢየሱስ። ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ ያለው የእግዚአብሔር ቃል እንዲህ ይለናል። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምስጋና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። በእያንዳንዱ ቀን በግላችን፣ በቤተ ክርስቲያን፣ በአገር፣ በዓለም ሊሆን ያለውን በዝርዝር እኛ እናውቀውም፣ እግዚአብሔር ያውቀዋል። ለሚገጥመን ነገር ሁሉ እግዚአብሔር መፍትሄ አለው። ለእያንዳንዳችን ጉዳዮች እግዚአብሔር መፍትሄ አለው። ለቤተ ክርስቲያን ጉዳዮች እግዚአብሔር መፍትሄ አለው። ለአገር ጉዳዮች እግዚአብሔር መፍትሄ አለው። ለዓለም አቀፍ ጉዳዮች እግዚአብሔር መፍትሄ አለው። የጸለይናቸውን ጸሎቶች ሁሉ ሰምቷል፣ መዝግቧል። በእርሱ ዘንድ ተመዝግበዋል። ጆሮቹ ሰምተዋል፣ ወደኛ ተመልክቷል፣ በሰማይ በመጽሐፉ ተጽፏል። ይህን አንጠራጠርም። ግን እዚህ በነገር ሁሉ የሚል አለ። ከየግላችን፣ ከቤተሰባችን፣ ከቤተ ክርስቲያን፣ ከአገር፣ ከዓለም ብዙ ነገሮች ሊያስጨንቁን፣ ይህ መጨነቅ ማለት ከልክ ያለፈ ጎጂ የሀሳብ ደረጃ፣ ሀሳብ ጦዞ 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 ሄዶ ከፍተኛ ደረጃ ሲደርስ ጭንቀት ይሆናል። ስለዚህ ምንም ነገር እንዳያስጨንቀን ነው ይሄ ቃል የተጻፈው። ከመጸለይ በስተቀር ሁሉን የሚችለውን አምላክ ከመለመን በስተቀር ጥያቄያችንን ወደ እርሱ ከማቅረብ በስተቀር በየግል ጉዳያችን፣ በቤተሰብ ጉዳይ፣ በቤተ ክርስቲያን ጉዳይ፣ በአገር ጉዳይ በሚገጥመን ነገር ሁሉ ጸሎት፣ ልመና፣ ምልጃ ከምስጋና ጋር ወደ እግዚአብሔር አቅርበን እኛ ግን ከልክ በላይ በሆነ በጦዘ ሐሳብ እንዳንጎዳ አምላካችን ለኛ ያስብልናል። ኢየሱስ ያስብልናል። አይግጠመኝ ማለት አንችልም። ከባድ ነገር አይኑር ብለን እንዳይኖር ማድረግ አንችልም። ፈተና አይኑር ብለን እንዳይኖር ማድረግ አንችልም። ግን እግዚአብሔር ከከባዱ ነገር ከፈተናው መውጫ እያዘጋጀ መፍትሄ እየሰጠ
እያሻገረ ከቀን ወደ ቀን እያሻገረ ከሰከንድ ወደ ሰከንድ ከደቂቃ ወደ ደቂቃ ከቀን ወደ ቀን በድል እያሻገረ በሰላም እያሻገረ እያከናወነ ያኖረናል እንጂ ችግር አይኑር፣ መከራ አይኑር፣ ፈተና አይኑር ብለን እንዳይኖር ማድረግ አንችልም። ስላለም ነው አትጨነቁ፣ ለምኑ፣ ጸልዩ፣ ማልዱ፣ አመስግኑ እንጂ በአንዳች አትጨነቁ የሚለን። እግዚአብሔር በየቤታችሁም እዚህ መጣችሁ እዚህም በእግዚአብሔር ሰዎች በኩል ቃል እየመጣ ተስፋ ቃል እየታወጀ ልመና ምልጃ እየቀረበ በፊቱ ያሳለፍነውን አይቶልናል፣ መዝግቦልናል። በሱ ዘንድ መልስ በየጊዜው ሊመጣ ይጠብቃል። ምንም በአምላካችን ምሕረት፣ ቸርነት፣ በጎነት፣ ርኅራኄ እሱ ሁሉን ማድረግ በመቻሉ አንጠራጠረውም። ኃይሉን አንጠራጠርም፣ ችሎታውን አንጠራጠርም። ስለዚህ አንዳች ነገር አያስጨንቀን። ጭንቀት ይመጣል፣ በአንድ በኩል ይመጣል። ያን የመጣበትን አቅጣጫ የምንከላከልበት ነገር እግዚአብሔር እኛ ሰጥቶናል። ለእያንዳንዳችን ስንከላከለው ይተዋል። በዛ በኩል ያለው ቀይሮ ደግሞ በሌላ በኩል ይመጣል። በዛኛውም በኩል ላለው እግዚአብሔር መፍትሄ አዘጋጅቷል። በዛ መፍትሄ እናገኛለን፣ ይሄዳል። ቀይሮ ደግሞ በሌላ አቅጣጫ ይመጣል። በእያንዳንዱ አቅጣጫ ሲመጣ መፍትሄ የሚሰጥ አምላክ ከኛ ጋር አለ። በእያንዳንዱ አቅጣጫ ሲመጣ በዛ በሚመጣበት አቅጣጫ ሁሉ አስጨንቆ እንዳይጎዳን እግዚአብሔር ያስቀመጠው መፍትሄ አለ። በግል እንዲሳካልን እንፈልጋለን። በቤተሰብ እንዲሳካልን እንፈልጋለን። በቤተ ክርስቲያን እንዲሳካልን እንፈልጋለን። ለምንኖርባት ለዚህች ለአገራችን እንዲሳካ እንፈልጋለን። ለዓለምም እንዲሳካ እንፈልጋለን። በየግላችንም እንዲሳካልን ስንፈልግ እንደማይሳካ ሆኖ ይታያል። ፈተና፣ አስቸጋሪ ሁኔታ ይገጥማል፣ ያስጨንቃል፣ ያውካል። በመጨነቅ ከልክ በላይ በማሰብ መፍትሄ የሌለ መስሎን ማይሳካልን መስሎን እንዳንጨነቅና እንዳንጎዳ እግዚአብሔር በመጽሐፍ ቅዱስ ውስጥ ያስቀመጠው ጥሩ መፍትሄ አለ። ዛሬ መፍትሄዎቹን እናገራለሁ። ስንቅ አድርጋችሁ ያዙ። አመቱ የሰላም፣ የጤና፣ የድል፣ የፍሬያማነት፣ የበረከት እንዲሆንልን፣ እንዲከናወንልን፣ እንዲሳካልን አስጨናቂ ነገሮች ቢኖሩም መፍትሄ ደግሞ አለ። መፍትሄ አለ። መፍትሄዎቹን ሰንቁ። በእግዚአብሔር ቃል ውስጥ የተቀመጠልን ጭንቀት እንዳይጎዳን እግዚአብሔር ያስቀመጠልን መፍትሄ አለ። በኢያሱ ወልደ ነዌ ምዕራፍ 1 ቁጥር 8 እና 9 አነብላችኋል። መፍትሄው ይሄ ነው። የማይሳካ ሲመስለን መፍትሄው ይሄ ነው። የዚህ ሕግ መጽሐፍ ከአፌ አይለይ፣ ቃሉ በሕይወታችን ይኑር። የመጽሐፉ ቃል በሕይወታችን ይኑር። እናሰላስለው፣ እናንብበው፣ ከሕይወታችን ጋር እናዋህደው። ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። እያንዳንዳችሁ እዚህ የተገኛችሁ የእግዚአብሔር ቃል ይኑራችሁ። ቃሉን ጠብቁ፣ ቃሉን አክብሩ፣ እንደ ቃሉ አድርጉ፣ እንደ ትእዛዙ አድርጉ፣ እንደ ስርዓቱ አድርጉ፣ እንደ ፍርዱ አድርጉ። ይሄ ሲሆን የማይሳካልን መስሎ በሚታይ አስጨናቂ ሁኔታ ላይ መፍትሄ ይሄ ነው። ይሄን እኛ ስናደርግ፣ ቃሉን ስንጠብቅ፣ ቃሉን ስናደርግ እግዚአብሔር ከኛ ጋር ይሆናል። በደንብ እንድትከታተሉኝ ይፈልጋል። ቃሉን ከሚያከብር ሰው ጋር እግዚአብሔር አብረው ይሆናል። ጭንቀት በአለመሳካት አቅጣጫ አይሳካልህም፣ አይሳካልሽም ብሎ አፍጥጦ ሲመጣ የሚያሳካ እግዚአብሔር ከኛ ጋር ይሆንና ያሳካዋል። እሱ ከኛ ጋር እንዲሆን ደግሞ የሚያደርገው ምንድነው? ለቃሉ መገዛት፣ ለቃሉ መታዘዝ፣ ቃሉን ማሰብ፣ ቃሉን ማሰላሰል፣ ቃሉ እንደሚለው መኖር። የዚያን ጊዜ መንገድ ይቀናልሃል፣ ይከናወንልሃልም። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝሁምን? አትጨነቅ ነው ይሄ ተጠቅልሎ። አትፍራ፣ አትታወቅ፣ አትጨነቅ፣ ብቻ አምላክ ካንተ ጋር ይሁን። አምላክ ካንተ ጋር እንዲሆን አንተ ቃሉን ጠብቅ፣ አክብር።
ኢየሱስ ከኛ ጋር ሆኖ እያንዳንዱን ያሳካል። በግል ያሳካል፣ በቤተሰብ ያሳካል፣ በቤተ ክርስቲያን ያሳካል፣ ለሀገራችን ያሳካል፣ ለዓለም ያሳካል። ችግሮች ቢኖሩም እግዚአብሔር ከኛ ጋር ሆኖ ያሳካል። እግዚአብሔር ካንተ ጋር ሆኖ ያሳካል። እግዚአብሔር ካንቺ ጋር ሆኖ ያሳካል። ለየራሳችሁም ስሙ፣ ግን ቃሉን እናክብር። ቃሉ በሕይወታችን ይኑር። ለቃሉ እንታዘዝ፣ እንገዛለት። ቃሉ ያሸንፈን። ቃሉ ሕይወት ይሁንልን። ቃሉን ቸል አንበለው። በምትሄድበት ሁሉ የሚለውንም እጠቅሳለሁ። የኛን መኖሪያ እኛ አንወስንም። የኛን መኖሪያ እግዚአብሔር ነው የሚወስነው። ላይመስላችሁ ይችላል። የኔን መኖሪያ እኔ አልወስንም፣ እግዚአብሔር ነው የሚወስነው። ያንተን ያንቺን መኖሪያ እግዚአብሔር ነው የሚወስነው። አሁን እዚህ አለን። ቀጥሎ ከሆነ ጊዜ በኋላ የት እንደምንሆን አናውቅም። ከአገር ወደ አገር ለመሄድ ፕላን እናደርግ ይሆናል፣ እናቅድ ይሆናል። እግዚአብሔር ያን ፕላን ሲያጠጥቀው ይሳካል። ሲከፍተው የሚጠቅም ሲሆን ያሳካል። እዚህም ብንኖር የትም ብንሄድ ብቻ እግዚአብሔር ከኛ ጋር እንዲሆን ቃሉን እንጠብቅ። እግዚአብሔር ከኛ ጋር ሆኖ አስጨናቂውን ነገር አስወግዶ በጭንቀት እንዳንጎዳ ያደርገናል። ስለዚህ እዚህ ትልቁ ጸሎት ልመና ምንድነው? በቃል እንዲኖር እርዳኝ ነው። የሆነ ጊዜ ላይ በርከክ ብለን ለምነዋለን። አሁን ግን ቁጭ ባልንበት እየለመንን እንቆያለን። እስቲ በቃል ይኖር ዘንድ እርዳኝ። ሁላችሁም በሉ፣ በቃልህ ይኖር ዘንድ እርዳኝ። ቃልን እጠብቀው ዘንድ እርዳኝ። ቃልህን አደርገው ዘንድ እርዳኝ። ይሄ አንድ የሚያስረግጥልን ነገር አለ። የእግዚአብሔርን አብሮነት ያስረግጣል። እኛ ቃሉን ስናደርግ እግዚአብሔር ከኛ ጋር ይሆናል፣ ያከናውንልናል፣ ይሳካልናል። ከዛ ሊያስጨንቅ የመጣውን ነገር ወደ ደስታ፣ ወደ ምስጋና ይቀይረዋል። ቃልህን ለማድረግ ቃልህን ለመጠበቅ እርዳኝ ነው ከዚህ የምንይዘው ጸሎት፣ ከዚህ የምንለምነው ልመና። ወንድሜ፣ እህቴ፣ አባቴ፣ እናቴ፣ ልጆች፣ እግዚአብሔር ቃሉን ለማክበር ቃሉን ለመጠበቅ በጸጋው ይርዳን። ሌላው የኑሮ ጉዳይ። ምንም ብንገፋው ኑሮ የሚባል ነገር አለ። እየኖርን ነው። አሁን አመቱንም የምንጠብቀው ለመኖር፣ ለማገልገል፣ ለመስራት ነው እንጂ ከዚያ ውጪ ለኛ አመት ሌላ መጣ ሄደ ትርጉም አይሰጥም። እንኖራለን። በአመቱ በየቀኑ እንኖራለን። በየቀኑ የእግዚአብሔርን ተልእኮ እናከናውናለን። በየዕለቱ ተግባሮቻችን እናከናውናለን። ለራሳችን እናከናውናለን፣ ለእግዚአብሔር መንግስት እናከናውናለን፣ ለአገር እናከናውናለን፣ ለቤተሰብ እናከናውናለን። ኑሮ የሚባል ነገር አለ። ኑሮ ያሳስባል። ኑሮ ከማሳሰብ ደግሞ ይጦዝና ወደ ጭንቀት ሊሻገር ይሄዳል። ለመኖር የምናገኘውና ምድር ላይ ያለው ኑሮ አልቀራረብ ብሎ ወደ ማስጨነቅ ሊወስድ ይሞክራል። ኑሮ ሳያስጨንቅ ለመኖር ኢየሱስ ያስቀመጠውን መፍትሄ መከተል ነው እንጂ ኢየሱስ ያስቀመጠውን መፍትሄ ካልተከተል ያስጨንቃል። ያስጨንቅና ይጎዳል። አምላካችን ደግሞ ማንም እንዳይጎዳ ፈቃዱ ነው። ዝም ያላችሁ በዝምታ አሜን ብላችሁ እንደሆነ ጥሩ ነው። አንዳንዱ በአፍ አሜን ይላል፣ አንዳንዱ በልብ አሜን ይላል። ስለዚህ ብዙ ድምጻችሁን ባልሰማም እየተከታተላችሁኝ ስንቃችሁን ያዙ። ኑሮ እንዳያስጨንቅ ትፈልጋላችሁ? የሚያስጨንቅ ሁኔታ አለ፣ የለም አልልም፣ ይኖራል። የሆነ አመት ላይ 2000 ሊገባ ባለው ዋዜማ የአመቱ 52ኛ ይሁድ ላይ በማገለግልበት አጥቢያ ምንም ትንቢት የማያስፈልገው ትንሽ የትምህርት ዕውቀት ያለው ሰው ሊያውቀው የሚችለው ነገር ይታየኝ ነበር። ህዝብ እየበዛ ሲሄድ ኑሮ ውድ የሆነ ይሄዳል። ይሄ ምንም ትንቢት ያስፈልገው ሀቅ ነው። ይታየኝ ስለነበረ እየተወደደ ይሄዳል ኑሮ። በወቅቱ ጤፍ 350 ነበር ነጩ። አሁን 350 ነው፣ ግን 400 ይገባል፣ 450 ይገባል፣ 500 ይገባል። በቃ እየጨመረ ይሄዳል። እኛን ግን የምናመልከው አምላክ በተአምራት ያኖረናል የሚል አወጅኩ። እንዳልኩት እየጨመረ አሁን ስንት ገብቷል? ግን እየኖርን ነው። ከዛን ጊዜ በተሻለ ሞላ ብለን እየኖርን ነው። እኔን ያኔ እግዚአብሔር ሲያናግረኝ ኮሳ ብለን የኮሰስን ሆነን በነበርንበት ነው የተናገርኩት።
ጤፉ 350 ሆኖ እኛ ግን ከሲታ በሆንበት ነው ያናገረኝ። ጤፉ ሰማይ ወጥቶ ዱባው፣ ሽንኩርቱ፣ ድንቹ፣ ምን ልበል ዘይቱ ምኑ እየናረ ሄዶ እኛ ደግሞ ሞልተን ወዛም ሆነን እንድንኖር ሁኔታው አይደለም ያደረገው፣ እግዚአብሔር ነው ያደረገው። አስተውላችሁ ስሙኝ። ሁኔታው አይደለም፣ ገበያው አይደለም፣ ኢንካሙ አይደለም፣ ገቢው አይደለም፣ አምላካችን ነው። እስቲ እናክብረው። ተባረክ። ኢየሱስ ሲያስተምር ማቴዎስ ወንጌል ምዕራፍ 6 ላይ እንመን የእግዚአብሔርን ቃል ዲስኩር አይሁንብን፣ የእግዚአብሔር ቃል ነው ይሄ። ማቴዎስ ወንጌል ምዕራፍ 6 ከቁጥር 25 ጀምሮ ባለው ክፍል ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ አለ። ቁጥር 30 ጀምሬ ላንብብ። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁን እንዴት እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ፣ ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል አለ ኢየሱስ ሲያስተምር። ስለዚህ ይሄ ኑሮ ምን እበላለሁ፣ ምን እጠጣለሁ፣ እንዴት ይኖራለሁ፣ የት አድራለሁ፣ ይሄን ክራይ እንዴት ይወጣዋለሁ ወዘተ ወዘተ አያስጨንቀን። መፍትሄው ምንድነው? እዚህ ኢየሱስ ባስተማረው ውስጥ ማመን ነው። ችሎታውን ማመን ነው። ኃይሉን ማመን ነው። ተአምራት ሰሪ መሆኑን ማመን ነው። በተአምራት እንደሚያኖር ማመን ነው። ማመን ነው። ሂሳብ መስራት አይደለም፣ ማመን ነው። ጆሮ ያለው ይስማ። ሂሳብ መስራት አይደለም፣ ገቢና ወጪ ማነጻጸር አይደለም፣ ማመን ነው። መፍትሄው ማመን ነው። ሁላችንም በችሎታችን በገቢያችን አንመካ። እስቲ አምላኬ በተአምራት ያኖረኛል። እምነትን ተናገሩ። አምላኬ በተአምራት ያኖረኛል። ስለዚህ እዚህ ልመና አለ። ልመናው ምንድነው? እምነት ስጠኝ። እጃችሁን ዘግታችሁ አፋችሁን ከፍታችሁ በእምነት ይኖር ዘንድ እምነት ስጠኝ። ለኑሮ ብቻ አይደለም እንግዲህ ለስራውም እምነት ይስጠን። ለአገልግሎት እምነት ይስጠን። ዝግ ሆኖ ለሚታየው እግዚአብሔር ያን ዝግ ይከፍታል እኮ የሚል እምነት ይስጠን። የማይለወጡ የሚመስሉ ነገሮችን እግዚአብሔር ይለውጣል የሚል እምነት ይስጠን። እስቲ እምነት ስጠኝ ኢየሱስ። ዝም አላችሁ። እምነት ስጠኝ ኢየሱስ። ይሄ አንዱ መፍትሄ ነው እዚህ የተቀመጠው። ሁለተኛው አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ ይላል። ይሄ በሕይወታችን ከቀን ወደ ቀን ከሰዓት ወደ ሰዓት ከደቂቃ ወደ ደቂቃ ይሄ ካለ እምነት ሳይጠፋ ካለ የእግዚአብሔርን መንግስትና ጽድቅ መፈለግ፣ ለእግዚአብሔር መንግስት መኖር፣ እየጸለዩ መኖር፣ እየመሰከሩ መኖር፣ እያገለገሉ መኖር፣ እየተጉ መኖር፣ እየሰጡ መኖር፣ ለእግዚአብሔር መንግስት እየተጉ መኖር፣ መንግስቱን የማስፋት ራዕይ ሸክም ይዞ ለዚያ እየተጉ መኖር ካለ የጽድቅ ነገር ካለ ይጨምራል። ይጨምራል የሚለውን ከቁጥር ወጣ በሉ እስቲ። ከቁጥር ማለት ወርሃዊ ገቢ 10,000 ሌላ 1,000 ከማሰብ ውጡ። ወርሃዊ ገቢ 10,000 ሌላ 5,000 ቁጥር ይጨምራል የሚለውን በዛ ከማስላት ውጡ። ከዛ ውጡና የሴትዮዋን ዱቄት እንዳባዛላት ይጨምራል። ዘይቱን እንዳባዛ ይጨምራል። እስቲ ይጨምራል። እምነት ስጠኝ፣ ለመንግስት መኖር ስጠኝ፣ ጽድቅ ስጠኝ ነው ጸሎቱ። በእንዲህ ስንኖር ጭንቀቱ ይመጣል፣ ወደ እምነት ዞር እንላለን። እንትኑ የያዝነውና እንትኑ ማይገናኝ ይሆናል ገበያው። ከዛ ወደ እምነት እንዞራለን። ቀጥሎ ምን የሚል ቃል አለ መሰላችሁ? ነገ ለራሱ ይጨነቃልና ለነገ አትጨነቁ። ነገዎቹ ሲመጡ እናስተናግዳቸዋለን። እቅድ እናወጣለን፣ ግን አንጨነቅም። ጌታ ቢፈቅድ ቢኖርም ይህን ወይም ያን አደርጋለሁ እንላለን እንጂ አንጨነቅም። አምላካችንን ኃይሉን፣ ስልጣኑን፣ ችሎታውን፣ ኤልሻዳይነቱን አምነን የመንግስቱን ነገር ይዘን ማንም በመንግስቱ ነገር ቸል አይበል። አባት በአባት እናት በእናት ወጣት በወጣት ይጨምር እንጂ አይቋረጥ። አንተ ጋር አንቺ ጋር የእግዚአብሔር መንግስት ነገር በ2017 ከነበረው በ2018 ይጨምር እንጂ አይቀንስ። እናንተ ጨምሮ እሱ ይጨምራል። አልሰማችሁኝም?
እናንተ ትጋት ጨምሩ፣ እሱ ለኑሮ ይጨምራል። እንደገና ይላለው እናንተ ለመንግስቱ ለጽድቁ ትጉ፣ እሱ ደግሞ ይጨምራል። እንደ ሃሌሉያ እንበል በመሃል። ክብር ለጌታ ለኢየሱስ ይሁን። ይሄ ጭንቀት እንዳይጎዳን መድኃኒት ነው። ይመጣል፣ ግን በዚህ እንከላከለዋለን። ይመጣል፣ ገበያው ሲታይ ይመጣል፣ ኑሮው ሲታይ ይመጣል። ሲመጣ እኛ ወደ እምነት ዞር፣ ወደ መንግስቱ እንቅስቃሴ ዞር፣ ወደ ጽድቅ ኑሮ ዞር ስንል ጭንቅ ይሄዳል፣ ጭማሬ ይመጣል። የመጣው ጭንቅ በእምነትና ለእግዚአብሔር መንግስት አሳልፈን በመስጠታችን እንቅስቃሴ ጭንቀቱ ይሄዳል። በዚያ ምትክ ጭማሬው ከሰማይ ከእግዚአብሔር ዘንድ ይመጣል። ጆሮ ያለው ይስማ። እናመስግነው ጌታ ኢየሱስን። ስኬትን አቅደን ማይሳካ አለመምሰሉ ጭንቀት ይሆናል። ኢየሱስ ከኛ ጋር እንዲሆን ለቃሉ እንተጋለን። ያን ጭንቀት ያስወግዳል፣ ያሳካልናል። ኑሮ ሊያስጨንቀን ይሞካከራል። አይ እኔ አምላኬ ያኖረኛል፣ ይችላል፣ ያባዛል፣ የማይታየውን በረከት ያወርዳል፣ ያኖረኛል ብለን እናምናለን። ጭንቀት ይሄዳል፣ በረከት ጭማሬ ይመጣል። ተመስገን ጌታ ሆይ። እንዴት እየሰማችሁ እንደሆነ አላውቅም። እግዚአብሔር በጸጋው ይርዳችሁ። ሌላም ሊያስጨንቅ የሚችል ነገር አያለው። እግዚአብሔር ከኛ የሚፈልገው ፍሬ አለ። ከእያንዳንዳችን የሚፈልገው ፍሬ አለ። እሱ የሚፈልገው ፍሬ አለ። የፍሬ አይነት አለ፣ የፍሬ መጠን አለ። ያን አለማፍራት ራሱ ያስጨንቃል። ፍሬያማ መሆን በሚገባው ልክ አለማፍራት ያስጨንቃል። ምንም አለማፍራት ደግሞ እጅግ በጣም ያስጨንቃል። ያ እንዳይቀጥል፣ ያ ጭንቀት እንዳይጎዳን እግዚአብሔር እንደሆነ ፍሬ ከኛ መፈለጉ አይቀርም። ፍሬ ከመፈለጉ የተነሳ ያችን በሉቃስ 13 ላይ በተጻፈችው ምሳሌ ፍሬ የፈለገባትና ፍሬ ያጣባትን በለስ ባለቤቱ ትቆረጥ ማለቱ ይታያል። ፍሬ ከሌለ ለኔ ምን ያረጋል ይሄ በለስ ቅጠሉ ምን ያረጋል ብሎ ትቆረጥ አለ ይላል። ሰራተኛው ደግሞ አይ አሁኑኑ አትቆረጥ፣ አንድ ተጨማሪ አመት እድል ይሰጣት፣ ትኮትኮት፣ አረሙ ይወገድ፣ ፋንዲያ ወይ ማዳበሪያ ይጨመር፣ ከዛ በኋላ ብታፈራ ደህና ይሆናል፣ ተዋት አለ። አስተወ። ያን ምሳሌ ጠቀሰ። ለምን? አምላካችን ከእያንዳንዳችን ፍሬ እንደሚፈልግ ማሳያ ነው። ሌላ ቦታም እንደዚሁ ዮሐንስ ወንጌል ምዕራፍ 15 ቁጥር 2 ላይ ፍሬ የማያፈራውን ቅርንጫፍ ያስወግደዋል ይላል። ስለዚህ ፍሬ አለማፍራት መወገድን ስለሚያመጣ ያስጨንቃል። አሁን ፍሬያማ ያልሆነን ያስጨንቃል። ማቴዎስ 3:10 ላይ መልካም ፍሬ የማያፈራ ዛፍ ይቆረጣል፣ ወደ እሳት ይጣላል፣ ይቃጠላል ይላል። ማለት አለማፍራት መቆረጥን መወገድን ያስከትላል፣ ያስጨንቃል። ኢሳይያስ 5:1-7 ባለው ክፍል ደግሞ ፍሬ ዝም ብሎ ፍሬ ሳይሆን አይነት አለው። እግዚአብሔር የሚፈልገው የፍሬ አይነት አለው። እሱ የሚፈልገው የፍሬ አይነት ሳይሆን የማይፈለግ ሆምጣጣ፣ ነገረኛ፣ ኃጢአተኛ፣ ግፈኛ አይነት ህይወት ሲኖር እሱም የሚያስከትለው ከባድ ፍርድ አለ። እሱም ያስጨንቃል። አለማፍራት ያስጨንቃል። በጥቅሉ አለማፍራት ያስጨንቃል። አለማፍራት የሚያስከትለው ነገር ስላለ ያስጨንቃል። ግን መፍትሄ አለው። የሁላችሁ መፍትሄውን ቅድም ጠቅሼዋለሁ። ባክህ 1 አመት እድል ስጥና ትኮትኮት፣ ፋንዲያ ማዳበሪያ ይጨመርላት፣ ከዛ ታፈራለች የሚል ሰራተኛው ጌታውን አስተወ። የቤተ ክርስቲያን ምልጃ ፍሬያማ ያልሆነውን ብዙ ያላፈራነውን ሌላ 1 አመት ተጨምሮ እንድንሻገር አደረገ። ኢየሱስ ይባረክ። እስቲ ኢየሱስ ይረዳኛል፣ አፈራለሁ፣ ፍሬያማ ይሆናለሁ። እጃችሁን ዘርግታችሁ ኢየሱስ ትረዳኛለህ፣ ፍሬያማ ይሆናለሁ። ከእያንዳንዳችን ኢየሱስ የመንፈስ ፍሬ ይፈልጋል። የመንፈስ ፍሬ ፍቅር ያለን፣ መንፈሳዊ ደስታ ያለን፣ መንፈሳዊ ሰላም ያለን፣ ትዕግስተኞች እንድንሆን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የውሃት ራስን መግዛት ይሄን ከእያንዳንዱ ይፈልጋል አባት አምላክ። ይሄ የሌለን እንዳንቆረጥ ይሄ እንድኖረን ኢየሱስ ሊያደርግ ይችላል። እስቲ ፍሬያማ ለመሆን እርዳኝ እንላለን ኢየሱስን። ፍሬያማ ለመሆን እርዳኝ፣ የመንፈስ ፍሬ በሙላት እንድኖረኝ እርዳኝ። ይረዳናል። ዮሐንስ 15:2 ላይ ጥቂት ያፈራው በጥቂት እንዳይቀር፣ ጥቂት ያለን በጥቂት እንዳንቀር ብዙ ፍሬ ስለሚፈልግ አባታችን ብዙ ፍሬ እንድናፈራ ያጠራዋል ይላል። ያጠራናል።
ፍሬያማ እንዳንሆን የከለከሉ ነገሮች ከህይወታችን ያስወግዳቸዋል፣ ያነሳቸዋል። እስቲ ኢየሱስ ሆይ አጥራኝ በሉላችሁ። አጥራኝ። ትንሽ ፍሬ አይበቃም። እግዚአብሔር ብዙ ፍሬ ይፈልጋል። በእኔ ህይወት ብዙ ፍሬ እንድታገኝ ኢየሱስ አጥራኝ እንጸልያለን። ዝም ብለን ደግሞ ተጨንቀን ፍሬያማ አንሆንም። ተጨንቀን ተወጥረን ደም ስራችን ተገትሮ የሌለ ፕሬሸር መጥቶብኝ አይደለም ፍሬያማ የምንሆነው። ፍሬያማ የሚያደርገው ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔ በእርሱ እርሱ ብዙ ፍሬ ያፈራል ብሎ ይሄንን የፍሬያማነት መፍትሄ ኢየሱስ ስላስቀመጠ እስቲ ሁላችንም እጃችን ዘርግተን አፋችንን ከፍተን በእኔ ኑር ጌታ ኢየሱስ በእኔ ኑር፣ በየዕለቱ በእኔ ኑር። ከኔ አትለይ፣ ከልቤ አትለይ፣ ከአእምሮዬ አትለይ። ኢየሱስ ለሰከንድ አትለይ። እንዲያውም ሰከንድ በዛ፣ ለማይክሮ ሰከንድ አትለይ። እስቲ እጃችሁን ዘርግታችሁ አትለየኝ። አንተን ከኔ የሚለየኝ ነገር እሱ ከኔ ይለይ በሉ። ኢየሱስ አንተን ከኔ የሚለይ ነገር እርሱ ከኔ ይለይ። አትፈቅዱለትም? ያጠረዋል ማለት እሱ ነው። ይሄ አንዳንድ የፍሬ ዛፍ በጣም ብዙ ፍሬ ሲያፈራ ተንዠርግጎ በጣም ያስጎመጃል፣ ያምራል፣ ደስ ይላል። ለዛ ለተከለው ሰው ደስ ይላል። ቡና ለተከለው ሰው ቡናው አፍርቶ ቅርንጫፉ ለመሸከም ከብዶት ወዲያ ፍሬው ተጭኖት ወደዚያ ሲሄድ ገበሬው ወጥቶ አይቶ እሰይ ዘንድሮ ቡናዬ ይላል። እስቲ ኢየሱስ እኛን እያየ እሰይ ልጆቼ፣ እሰይ እንኳን ሞትኩላችሁ፣ እንኳን ተሰውላችሁ፣ እንኳን ልጅ አደረኳችሁ የሚለን አይነት ፍሬ እንዲበዛ በእኔ ኑር፣ እኔ ባንተ ልኑር ኢየሱስ በሉት። ይሄ ነው መፍትሄው። አያስጨንቅም። ይገርማችኋል። ኢየሱስ ባንተ ሲሆን፣ ኢየሱስ ባንቺ ሲሆን፣ ኢየሱስ በእኛ ህይወት ቀንና ሌሊት በእኛ ህይወት እሱ ሲሰራ፣ አእምሮ ይዞ ሲሰራ፣ እጅ ይዞ ሲሰራ፣ አንደበት ይዞ ሲሰራ፣ ልብ ይዞ ሲሰራ፣ እሱ ሲያንቀሳቅስ እኛ ሳንጨነቅ ፍሬ የመንፈስ ፍሬ፣ የመልካም ስራ ፍሬ፣ የነፍሳት ፍሬ በፍሬ እንሆናለን። ኢየሱስም ደስ ይለዋል፣ ይከብራል፣ እኛም ደስ ይለናል። ጭንቀት ወዲያ ማዶ ይሆናል። ኢየሱስ በእኔ ኑር፣ እኔ ባንተ ልኑር በሉ። ኢየሱስ በእኔ ኑር፣ እኔ ባንተ ልኑር። ኔጌቲቭን ለመናገር እንትኔ ውስጤ እንትን ይላል፣ አይፈቅድም። ይሄ መቆረጥን፣ መወገድን፣ መቃጠልን ካላፈራ ምን ያደርግልኛል ብሎ የመጨቀኑን በኩል ለማውራት ለመናገር ውስጤ ደስተኛ አይደለም። ያኛውን ፖዚቲቭን ኢየሱስ አጥርቶን ኢየሱስ በእኛ ኖሮ ከኛ ሳይለይ በየቀኑ በየሰዓቱ በየደቂቃው እሱ የሚፈልገው ፍሬ በእኛ ላይ ተንዠርግጎ እንዲያይ እሱ እንዲከብር ከኛ ጭንቀት እንዲያስወግድ እስቲ ኢየሱስ ፍሬያማ አድርገኝ። መወገድ ትፈልጋላችሁ? አልለውም ብዬ ነበረ ግን መጣ አፌ ላይ። መወገድ ትፈልጋላችሁ? መቆረጥ ትፈልጋላችሁ? ከአካሉ ከክርስቶስ ከቤተ ክርስቲያን ከሕያው አካል ከእግዚአብሔር ቤት መቆረጥ ትፈልጋለሽ? አልፈልግም፣ አትፈልግም። ስለዚህ ፍሬያማ አድርገኝ፣ በፍሬያማነት ካንተ ጋር አጣብቀ አኑረኝ። እስከ መንግሥተ ሰማያት ፍሬያማ የሆንኩ ልኑር። የምትፈልገውን ፍሬ ሁሉ ከኔ አግኝ። ይሄ ጭንቀትን ያስወግዳል። ፍሬያማ ስንሆን ጭንቀት አይኖርም። እኛም እኮ ይሰማናል። ቅድም ቡናውን ጠቅሼላችኋለሁ። ቡናው ፍሬው ከብዶት እንዲህ እንደምል እኛም ላይ የመንፈስ ፍሬ፣ የበጎ ስራ ፍሬ፣ የነፍሳት ፍሬ ሲበዛ የሆነ መንፈሳዊ ደስታ፣ እርካታ ኑሮ ባይሳካ እንኳን ይሳካል፣ ግን ባይሳካ እንኳን ኑሮ ቢያስቸግር እንኳን መንፈሳዊ ፍሬ ከበዛ ኢየሱስ በእኛ ከኖረ መኖሩ የሚሰማን ከሆነ ጭንቀት የሚባል ነገር አይኖርም። እስቲ ለኢየሱስ ክብር ሃሌሉያ። ይህን ስንቅ ያዙ። ዝም ብዬ ያወራው አይደለም፣ ስንቅ እያስጨበጥኩ ነው። ያዙ፣ ለአመቱ ያዙ፣ በቃሉ ኑሩ። ኢየሱስ ከእናንተ ጋር ይሆናል። እመኑት። ለጽድቅና ለመንግስቱ ኑሩ። በተአምራት እያበላ እያጠጣ እያለበሰ ጉድለት እየሞላ እየጨመረ በራሱ አጨማመር እየጨመረ ያኖራል። ፍሬያማ ለመሆን ኢየሱስ በእናንተ በእኔ ይኑር፣ በእያንዳንዳችን ይኑር። እኛ በእርሱ እንኑር። ፍሬ እያፈራን ያለ ጭንቀት እንኖራለን።
ስተባረክ ኢየሱስ። አሁንም ወደ ሰው ጭንቀት ከሚጎትቱ ነገሮች አንዱ መከራ በጭንቀት እንዳይጎዳን መከራን አትኑር ብንለው አለመኖሩን አይተውም። ስደትን አትኑር ብንለው አይጠፋም እያለ ግን እኛን አምላካችን እንዲረዳን እግዚአብሔርን ስንፈራ ቅድም የጠቀስኩት ማቴዎስ ላይ የጠቀስኩት እዚህም ይጠቅሳለሁ። እግዚአብሔርን ስንፈራ በጽድቅ ስንኖር ኃጢአትን ተጸይፈን ርኩሰትን ተጸይፈን ጣዖታትን ተጸይፈን ስንኖር የአምላካችን አብሮነት ለኛ ጌታ ቅርብ ነው የተባለው ቅርበት ሲቀጥል መከራ ቢኖርም ጭንቀት ግን አይጎዳንም። በደንብ ሰምታችን ከሆነ እግዚአብሔርን ስንፈራ በጽድቅ ስንኖር እግዚአብሔር ከኛ ጋራ መሆኑን በየጊዜው በመከራም ውስጥ ሲያረጋግጥልን እዚህ መሃል ከባድ መከራ በሕይወታችሁ መጥቶ በቤታችሁ መጥቶ እያለ እግዚአብሔር አብሮ ሆኖ አይዞሽ ያላችሁ ሰዎች አላችሁ። መከራው አለ፣ እግዚአብሔር ደግሞ አይዞ እያለ አብሮ አለ። እሱ ነው ዋናው። መከራው አለመኖር ሳይሆን በመከራው መሃል የአባታችን የአምላካችን አብሮ መሆንና አይዞሽ ማለቱ። ይሄ ሲሆን ጭንቀት አይጎዳንም። አይዞህ የሚል አብሮ ካለ መከራው አለ ግን አይጎዳንም፣ አያስጨንቀንም። አንደ በደንብ ሃሌሉያ በሉ። ሃሌሉያ በድጋሚ ሃሌሉያ በሉ። ሃሌሉያ። አሁን ከመዝሙር 34 ላይ ቆርሻ ያነባለው ከቁጥር 5 ሊጀምረውና ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። እግዚአብሔርን የሚፈሩት አንዳችን አያጡም። ቅዱሳኑ ሁሉ እግዚአብሔርን ፍሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር ሁሉ አይጎድሉም። ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። ሕይወትን የሚፈቅድ በጎ ዘመንም ለማየት የሚወድ አንደበትህን ከክፉ ከልክል፣ ከንፈሮችም ሽንገላ እንዳይናገሩ ከክፉ ሽሽ። መልካምንም አድርግ፣ ሰላምን እሻ ተከተላትም። የእግዚአብሔር ዓይኖች ወደ ጻድቃን ጆሮቹም ወደ ጩኸታቸው ናቸውና። ቁጥር 17 ጻድቃን ጮኹ፣ እግዚአብሔርም ሰማቸው፣ ከመከራቸውም ሁሉ አዳናቸው። እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል። የጻድቃን መከራቸው ብዙ ነው፣ እግዚአብሔርም ከሁሉ ያድናቸዋል። እስቲ አንተን እየፈራው ለመኖር ጸጋ አብዛልኝ። እንዲያውም ምን የሚል ጸሎት ነው ውስጤ ያለው? አንተን የመፍራት ነገር ውስጤ ሙላው። አምላክ አንተን መፍራትን በውስጤ ሙላው። በግሌ እንዲህ የጸለይኩ ነው የሚኖረው። አንተን መፍራትን ውስጤን አጥለቅልቀው ሙላው፣ ተቆጣጠር። እየፈራሁ እያከበርኩ ልኑር፣ ሌላ ፍርሃት ሁሉ ከኔ አርቅ የሚል ጸሎት አለኝ። እግዚአብሔርን ከፈራን ሌላ የሚያስፈራን ነገር የለም። በድጋሚ አስረግጬ እናገራለሁ። እግዚአብሔርን በትክክል ከፈራን ሌላ የሚያስፈራን ነገር አይኖርም። መከራ አያስፈራም፣ ችግር አያስፈራም፣ ስደት አያስፈራም፣ የኑሮ ጉዳይ አያስፈራም፣ የአገር ጉዳይ አያስፈራም፣ የዓለም ጉዳይ አያስፈራም። እግዚአብሔርን መፍራት ባንተ ህይወት ይሙላ። እግዚአብሔርን መፍራት ባንቺ ህይወት ይሙላ። እግዚአብሔርን መፍራት በኔ ህይወት ይሙላ። እግዚአብሔርን ፈርተን በጽድቅ እንኑር። እግዚአብሔርን ፈርተን በጎ እናድርግ፣ ከክፉ እንሽሽ፣ መልካምን እናድርግ። እግዚአብሔር ትንጥም ትሁን ትልቅም ይሁን ከሚመጣው መከራ ፈተና ያድነናል። የምንፈራው የምናከብረው አምላክ ያድነናል። ይሄ ነው መፍትሄው። እግዚአብሔርን መፍራት ነው መፍትሄው። እግዚአብሔርን ስለ መፍራት ሰፊ ነገር ነው መጽሐፍ ቅዱስ ውስጥ ያለው። ያን ሁሉ አሁንም ሌላ አርስት ስለሚሆን አልችልም። ግን እውነት ኢየሱስ ሆይ አንተን መፍራትን በውስጤ በሙላት አስቀምጥ። አክብሬ ልኑር፣ ፈርቼ ልኑር። ሰው ለምን ኃጢአተኛ እንደሚሆን ታውቃላችሁ? የእግዚአብሔር ፍርሃት ከውስጡ ሲጠፋ። ሰው ዓለማዊ የሚሆነው ከሃዲ የሚሆነው የእግዚአብሔር ፍርሃት፣ የገናናው አምላክ ፍርሃት፣ አክብሮት ሲጠፋ ከውስጡ ኃጢአተኛ ይሆናል። ለማይረባ ለጥቂት ነገር ደስታ መንፈሳዊ ህይወቱን ይጥላል። ስጋውን ለማስደሰት ይሄዳል። እግዚአብሔርን የሚፈራ ግን ለእግዚአብሔር ይገዛል፣ ቃሉን ያከብራል፣ በቅድስና ይኖራል፣ በጽድቅ ይኖራል፣ መልካምን ያደርጋል፣ ከክፉ ይሸሻል።
እስቲ የእግዚአብሔር ፍርሃት በሕይወቴ ይሙላ የምትሉ መከራ እንዳያስጨንቀን መፍትሄው ይሄ ነው። የእግዚአብሔር ፍርሃት በየዕለቱ ይኑርን። ቀኑን ሙሉ እግዚአብሔርን በመፍራት ኑር ይላል መጽሐፍ ቅዱሳችን። በእያንዳንዱ ቀን እስቲ በየቀኑ ሲነጋ ሲመሽ ስንገባ ስንወጣ የትም ቦታ ሆነን የማይጠፋ የእግዚአብሔር ፍርሃት የማይጠፋ የእግዚአብሔር ፍርሃት ከኛ የማይለይ የእግዚአብሔር ፍርሃት በሕይወታችን ይንገስ። እስቲ በኔ የእግዚአብሔር ፍርሃት ይንገስ የምትሉ ስሙ ለዘላለም ይባረክ። እስቲ አንዴ እናመስግነው ደግሞ። ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ። አንድ ጥቅስ ላንብብና ሌላኛውን ልናገር። ሉቃስ ወንጌል ምዕራፍ 21 ቁጥር 25 እና 26 አነባለሁ። በፀሐይና በጨረቃም በከዋክብትም ምልክት ይሆናል፣ በምድር ላይም አሕዛብ ከባህሩና ከሞገዱም ድምፅ የተነሳ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሳ ይደክማሉ። የሰማያት ኃይላት ይናወጣሉ እያለ ይቀጥላል። ከላይም አለ ከታችም አለ። ቁጥር 36 ላይ ግን መፍትሄውን እንዲህ ይሰጠናል። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁልጊዜ ትጉ ይለናል። ይህን ስንቅ እንያዝ። አሁን ላይ ዓለም ላይ እያየን እየሰማን ያለው ነገር ቀጥሎ ሊመጣ ያለ ነገር ባይመጣ ጥሩ ነበረ። እንጾማለን፣ እንጸልያለን፣ አይምጣ እንላለን። የማይቀር ከሆነና የሚመጣ ከሆነ ግን መፍትሄው ምንድነው? ዘወትር በጸሎት መትጋት ነው። የጸሎት ሕይወት ትንሽ የለ ትልቅ የለ ልጅ የለ አዋቂ የለ ምእመን የለ አገልጋይ የለ ሁላችንም የጸሎት ሕይወት ኢየሱስ ይስጠን። የጸሎት ሕይወት ስጠኝ በሉ። የሚጸልይ ይሆን ዘንድ የጸሎት መንፈስ ሙላብኝ፣ የልመና መንፈስ ሙላብኝ፣ የምልጃ መንፈስ ሙላብኝ። ዓለም እና አጥብቀው የሚጸልዩ ሰዎች ሁኔታዎች ለዓለምም ለሚጸልዩ ሰዎችም ያው ናቸው። አሁን በኢትዮጵያ የሆነ ያለው በዓለም የሆነ ያለው በመካከለኛው ምስራቅ የሆነ ያለው በአውሮፓና ድንበር ላይ የሆነ ያለው በሌላም የሆነ ያለው እስኮማን ለሁሉም ያው ነው። ለሚጸልያውም ለማይጸልያውም ያው ነው። የማይጸልየው ቀንና ሌሊት ይጨነቃል፣ ይታወካል። ምን አባታችን ይሁን ይላል፣ የት እንግባ ይላል፣ ምን ይሻላል ይላል፣ ይወጠራል፣ ይሰቃያል። የሚጸልየው ደግሞ እግዚአብሔር ያንን ከአይምሮው ከልቡ ከመንፈሱ አርቆለት ይጸልያል፣ ያመልካል፣ ያመሰግናል፣ ይውላል፣ ያድራል፣ ቀን ይቆጥራል፣ ወር ይቆጥራል፣ ዓመት ይቆጥራል፣ ይኖራል፣ ይዘልቃል፣ ያገለግላል፣ ያፈራል። አቤት እንዴት እንደሚታያቸው አላውቅም። እስቲ የጸሎት ይወስጠኝ በሉ። ለራሳችንም እየጸለይን ለቤተሰብ እየጸለይን ለቤተ ክርስቲያን እየጸለይን ለአገር እየጸለይን ሊሆን ያለው ይሆናል። ግን እኛ እየጸለይን እንቀጥልና መጨረሻ ላይ በኢየሱስ ፊት እንገኛለን። ሄደን በፊቱ እንቆማለን። እውነት አንደ ኢየሱስን ተባረክ እንላለን። ጸሎት ስንቅ ይሁን። በጣም ማንጸልይ ሰዎች አለ። በደመ ነፍስ ምን ወጣ በደመ ነፍስ ምን ገባ። እንደሱ አይደለም። ከሚመጣው ለማምለጥ ይላል አይደለ ጥቅሱ። ማምለጫው ተግቶ በየቀኑ ዘወትር መጸለይ ነው። ዘወትር እግዚአብሔርን አስመልጠኝ ነው። አታምጣው አይደለም አስመልጠኝ ነው። አታምጣውንም እንላለን ግን አታምጣው ያልንም ይመጣል። ስለዚህ አታምጣው ግን መምጣቱ የማይቀር ከሆነ አስመልጠኝ የሚመጣው የመከራው የፈተናው ነገር እንዳያስክደኝ። አንዳንድ ሰው እንትን እየበዛ ሲሄድ እግዚአብሔር ቢኖር ነው እንዲህ የሚሆነው ይላል። እግዚአብሔር ቢኖር ነው እያለ ነው። እግዚአብሔር እያለ ነው የሚሆነው። እግዚአብሔር ካንተ ጋራ ቢሆን ነው እንዲህ የምትቸገረው የምትፈተነው ይላል ሰይጣን። መልሱ እግዚአብሔር ከኔ ጋራ እያለ ይፈተናለሁ፣ ግን እግዚአብሔር ከፈተናው ያወጣኛል ያስመልጠኛል ነው የሚለምነው አምላክ። የማመልከው አምላክ ያስመልጠኛል ነው። በውሃ ውስጥ በሄደ ጊዜ ይላል ትሄዳለህ በውሃ ውስጥ ማለት ግን አያሰጥምህም ነው ጥቅሱ። አድንህ ዘንድ እኔ ካንተ ጋር ነኝና አያሰጥምህም ነው እንጂ በውሃ ውስጥ አትሄድም አይደለም። ምሳሌ አርጉት ውሃን። በእሳት ውስጥ ባለፈ ጊዜ አትቃጠልም፣ ነበልባሉም አይፈጅህም፣ አድንህ ዘንድ እኔ ካንተ ጋር ነኝ ይላል። ስለዚህ እሳት አለ፣ በእሳት ውስጥ ማለፍ አለ። እሳቱ እንዳያቃጥል እንዳያጠፋ መፍትሄው ምንድነው? አሻግረኝ አስመልጠኝ ነው። እስቲ ኢየሱስ አስመልጠኝ ነው። ዛሬ ብቻ አይደለም አስመልጠኝ ነው። በዓለም ላይ ሊመጣ ካለ ሁሉ አስመልጠኝ ነው። አይምጣ እንላለን እኮ እንጾማለን፣ እንጸልያለን፣ አይምጣ እንላለን፣ በኢየሱስ ስም እንላለን። ግን ይመጣል። መጥቶ
እኛን ሳያጠፋ እኛ በዛ መሃል እናልፋለን። በምድርም እናልፋለን፣ ወደ ሰማይም እናልፋለን። ማለፊያ ኢየሱስ ይሰጠናል። ስለዚህ ስንቁ ምንድነው? በየዕለቱ ተግቶ መጸለይ። በየዕለቱ ተግቶ የሚጸልይ ሰው በዓለም ላይ የሆነ ያለው ሁከት፣ ረብሻ፣ ጦርነት ምን አያውከውም፣ አያስጨንቀውም። እስቲ ሳትጨነቁ ለመኖር የጸሎት ህይወት ይኑራችሁ። ተባረክ በሉት ኢየሱስን። በደንብ ተባረክ በሉት ኢየሱስን። ያ ጠላት አለ፣ ሲኦል አልወረደም፣ አልታሰረም። እያባረር ነው ይሸሻል በሚለው እያሸሸን መልሶ እየመጣ እያሸሸን መልሶ እየመጣ እሱ በሸሸበት ነፍሳት እያገኘን እሱ በሸሸበት ቸርች እየተተከለ እሱ በሸሸበት የሆነ እግዚአብሔር የሚሰጠን ነገር እያገኘን እንሄዳለን እንጂ ለሺህ ዓመት የሚታሰርበት ጊዜ ገና ነው። በቀጠሮ ነው ያለው አለ። ይዞራል። ከሚያባረሩት የማባረር ስልጣን ካላቸው አጠገብ ይሸሻል። እነዚያን ይዞራል፣ ይውጣል። እነዚያን ስልጣኑ የሌላቸውን የእግዚአብሔር ልጅነት የሌላቸውን ይውጣል። መከራ ፍዳ ያሳያቸዋል፣ ያሰቃያቸዋል። እኛ ደግሞ ስልጣን ተሰጥቶናል፣ ስሙ ተሰጥቶናል፣ የመንፈስ ቅዱስ ኃይል ተሰጥቶናል። እንድናሸሸው የማሸሽ ስልጣን ተሰጥቶናል። ስለዚህ ያንን ስልጣን እንጠቀማለን እንጂ ሰይጣንን ድራሹን ማጥፋት አንችልም። ድራሹን እናጠፋውም፣ ሰይጣንን እናሸሸዋለን። ዲያብሎስን ተቃውሙ ከእናንተም ይሸሻል ይላል። ይሸሻል። ግን ትልቁ ዓላማው ሰይጣን ምን እንደሆነ ታውቃላችሁ? እኛን ማስካድ ነው። ትልቁ ዓላማው ማስካድና እግዚአብሔርን እንድንሰድብ ማድረግ ነው። ሌላ ዓላማ የለውም። ምንም ቢያደርግ ሰይጣን ዓላማው እግዚአብሔርን እንዳናምነው፣ እንድንክደው፣ እንድንሰድበው፣ ወዲያ እንድንለው ነው። ሰይጣን መከራ ፈተና የሚያበዛው ይሄንን ስንቅ ያዙ። ሰይጣን ይዞራል። ሰይጣን ይዞራል። ሰይጣን ይዞራል። የሚውጠውን ፈልጎ ይዞራል። አንደኛ ጴጥሮስ ምዕራፍ 5 ላይ ያለውን ማየት ይችላልላችሁ። የሚውጠውን ፈልጎ ይዞራል። ፈልጎ የሚዞርና የሚያባርር ሁለቱ ይገናኛሉ። ለመዋጥ ፈልጎ የሚዞርና ዟሪውን ለመዋጥ የሚፈልገውን የሚያሸሽ ሁለቱ ይገናኛሉ። ከዛ ይሄኛው የእግዚአብሔር ልጅ እያንዳንዳችን ይሄኛው ያኛው ዟሪውን ከራሱ ሰፈር ከራሱ ቤት ያሸሻል፣ ያርቃል። በእምነት ጸንቶ እየተቃወመ ያርቃል። እዛ ይውጣል፣ ከዚህ ይርቃል። ያኛውን ይውጣል፣ ካንተ ይርቃል፣ ካንቺ ይርቃል። መፍትሄው ምንድነው? ጸንቶ በጌታ በኢየሱስ ክርስቶስ መቃወም። ዛሬም ተቃወሙት፣ ነገም ተቃወሙት፣ ነገ ወዲያም ተቃወሙት። እያንዳንዷን ቀን ለሰይጣን እድል ፈንታ አይሰጠውም፣ ፋታ አይሰጠውም። የመጨረሻ ጠላት ነው። የመጨረሻ ጠላት፣ ንስሐ የማይገባ ጠላት፣ ምህረት የማይደረግለት ጠላት፣ ገሃነም የተፈረደበት ጠላት፣ ወደ ገሃነም ሊጣል ያለቀለት ንስሐ አይገባም፣ እግዚአብሔርም አይምረውም። ለሰይጣን አይጸለይም፣ ሰይጣን ይገሰጻል። አንተ ዲያብሎስ በጌታ በኢየሱስ ስም ዝም አትበሉ። አንተ ሰይጣን በጌታ በኢየሱስ ስም ከኔ ራቅ፣ ከቤቴ ራቅ፣ ከቤተሰቤ ራቅ፣ ከፊቴ ራቅ፣ ከኋላዬ ራቅ፣ በኢየሱስ ስም ራቅ። ቃሉ እኮ የሚለው ይውጣል ነው የሚለው። ይውጣል፣ ካልገሰስከው ይውጣል። በእምነት ጸንተ ካልተቃወምሽው ይውጣል። እንዳይውጥ ያስጨንቅና ነው የሚወጣው። ደግሞ በተለያየ ነገር ያስጨንቅና አይ እግዚአብሔር ትቶኛል ወደምትለው ጋር ያደርስና ቀጨብ ያደርጋል ማለት። ትቶኛል እስኪል ድረስ ይጠብቃል። እስቲ እግዚአብሔር አይተወኝም፣ አይጥለኝም፣ አይተወኝም፣ ሂድ አንተ ሰይጣን። ጸሎት ቶሎ መልስ ካልመጣ ትቶኛል እንድትሉ ይቀሰቅሳል ሰይጣን። ስለተወሽ ነው ይላል። ስለተወን አይደለም ወይ እኛ ንስሐ እንድንገባ ወይ እምነታችን እንዲሞላ ወይ የጊዜ ቀጠሮ እግዚአብሔር ስላለው እንጂ ስለማይሰማ ስለማይመልስ አይደለም መልስ የዘገየው። እስቲ አንደ ኢየሱስን ተባረክ በሉት። በጣም ትህትና በህይወታችን ይሙላ። አሁንም ትህትና፣ በእግዚአብሔር ፊት ዝቅታ፣ ሰይጣን ላይ መገሰጽ፣ በእግዚአብሔርና በሰው ዘንድ ትህትና። እስቲ ኢየሱስ ትህትና ስጠኝ በሉ። የትህትና መንፈስ ስጠኝ። ሰይጣን ላይ ገሳሽ ባለስልጣን፣ ሚያሸሽ ሚገስጽ። ወደ እግዚአብሔርና ወደ እግዚአብሔር ሕዝብ ስንመለስ የዋህ ትሁት ገር አርገኝ በሉት ኢየሱስን።
በፊት በወንድሞች መካከል በእህቶች መካከል በቤቴ በቤተሰቤ ትሁት አርገኝ ኢየሱስ ሆይ፣ የዋህ አርገኝ ኢየሱስ ሆይ። ኩራት በእግዚአብሔር ቤት አያስፈልግም። ሰይጣን ላይ ግን መገሰጽ ያስፈልጋል። ጀግና መሆን ያስፈልጋል። ሰይጣን ላይ እጅ ማንም አይስጥ። አንድ ሰው ለሰይጣን እጅ አይስጥ። አንተ ሰይጣን ሂድ በኢየሱስ። እስካሁን የፈተናችሁ በልዩ ልዩ መንገድ የፈተናችሁ ሊውጣችሁ ፈልጎ ሊያስጨንቃችሁ የሞከረ ሰይጣን በኢየሱስ ስም ሂድ። በኢየሱስ ስም ከኔ ራቅ ሂድ በሉት። በኢየሱስ ስም ከኔ ራቅ ሂድ። ዝም ብለን ይዋጣን። እንዴት እንዋጣለን? ስልጣን እያለ ስሙ እያለ ይሄ ታላቅ ስም እያለ ይሄ ኃያል ስም እያለ የመንፈስ ቅዱስ ኃይል እያለ ያ ደግሞ ኤልሻዳይ አምላክ ከኛ ጋር እያለ ዝም አለኝ እግዚአብሔር ብለን ለሰይጣን እጅ አንሰጥም። ለሰይጣን እጅ አንሰጥም በጭራሽ። አንድ ሰው እጅ እንዳሰጥ እንዳትማረክ፣ እንዳትዋጥ። በኢየሱስ ደም የተሸፈንኩን፣ በኢየሱስም የተሸፈንኩን፣ በእግዚአብሔር መጋረጃ የተጋረድኩን። እግዚአብሔር በጸጋው ይጋርዳችሁ፣ በደሙ ይጋርዳችሁ። ሰይጣንን ገስጹት፣ አትራሩለት። አንድ የሰማሁት እናንተም የሰማችሁ ትኖራላችሁ። ሁለት ሰዎች ጫካ ውስጥ ተኝተው አንዱን መጥቶ እግሩን ጅብ ይበላል አሉ። ይሄ ጅብ የሚበላው ሰውዬ እግሩን ጅብ እየበላበት ያለው ሰውዬ በጣም ፈሪ ነው አሉ። በጣም ከልክ በላይ ፈሪ። ያኛው ሲበላ ድምጽ ይሰማል፣ ጅቡ እግሩን ሲቆረጣጥመው። ምንድነው ይሄ የሚቆረጣጠመው ብሎ ይጠይቀዋል። ያው የሚበላውን ዝም በል ጅብ እግርን እየበላ ነው ይላል። ምን ማለት ነው? እውነት ይሄ ምን ማለት ነው? ቢያንስ አጠገቡ ያለው እንዲረዳው አይጮህም? ከሩቅ ሌላም ሊመጣለት ይችላል፣ ግን አጠገቡ ያለው እንኳን እንዳይረዳው ዝም በል እግረን ጅብ እየበላ ነው ይጨርሰኝ ይላል። እውነት ሰይጣን እየፈተነኝ ነው፣ ሰይጣን እያስጨነቀኝ ነው። ዝም በሉ አይባልም። አንተ ሰይጣን በኢየሱስ ስም፣ አንተ ሰይጣን በኢየሱስ ስም፣ እናንተ አጋንንት በኢየሱስ ስም፣ እናንተ ርኩሳን መናፍስት በኢየሱስ ስም ከኛ ራቁ በኢየሱስ ስም። እዛ አሁንም ሌላ የተጻፈ ቃል አለ። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በየቀኑ በየሰዓቱ በየደቂቃው እንዲህ የሚያስጨንቅ ነገር የከረመ ነገር እንደገና ወደ ልብ ወደ አእምሮ ሲመጣ ያው ኢየሱስ ውሰደው፣ ከኔ ውሰደው፣ እኔ አልችልም፣ ውሰደው በሉ። ዛሬም ውሰደው በሉት። ኢየሱስ ሆይ ውሰደው፣ ኢየሱስ ሆይ ውሰደው። እሱ ይችላል፣ እኛ አንችልም። እውነት ኢየሱስ ይችላል፣ እኔ አልችልም። እሱ ይችላል። የኔን ነገር እኔ አልችልም። የቤተሰብን ነገር እኔ አልችልም። አሳሳቢውን ነገር እኔ አልችልም። የቤተ ክርስቲያንም ነገር እሱ ይችላል፣ እኔ አልችልም። ማናችሁም አትችሉም። ማንም ጎበዝ የለም። ይሄ የሚጫነውን ነገር የሚፈትነውን ነገር የሚያሰቃየውን ወደ ጭንቀት ለመውሰድ የሚጣጣረውን ነገር ማንም አይችልም። እሱ ግን ይችላል። እስቲ የምትችለው ከኔ ላይ ውሰደው። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ነው፣ እኔ አሳርፋለሁ ያልክ አምላክ አቤቱ ለኔ የረፍት ይሁንልኝ፣ የሰላም ይሁንልኝ፣ የአገልግሎት ይሁንልኝ፣ የፍሬያማነት ይሁንልኝ። ያንተ ቀሊል ቀንበር የሚሸከምበት ይሁንልኝ። ያንተ ልዝብ ቀንበር እኔ ላይ የሚያርፍበት ዘመን ይሁንልኝ። የነን ከባዱን ሸክም እንካ ውሰደው። እስቲ ኢየሱስን እንካ ውሰደው። አባቴ እንካ ውሰደው በሉ። እንካ ውሰደው። የነን ነገር ውሰደው። የቤተሰብን ነገር ውሰደው። የቤተ ክርስቲያን ነገር ውሰደው። ኢየሱስ እንካ ውሰደው። ይሄ በጭንቀት እንዳንጎዳ የሚጠቅመን ስንቃችን ነው። ሲመጣ ውሰደው እያልን እንሄዳለን። ከብዶኛል ውሰደው እንላለን፣ ይወስደዋል። ኢየሱስ አባታችን አምላካችን እግዚአብሔር የሚያስገርሙ ባህሪያት አሉት። የሚያስገርሙ ባህሪያት ሁሉን እያወቀ እኛ ጋር ምን እንደጎደለ እያወቀ ለምኑ ይላል። እንዲህ ይዞ እያለ ለምኑ ይላል። ለምኑና ይሰጣለሁ ይላል። ይሄ ባህሪው ነው። ለምኑ ይላል። የሚያስጮህ ነገር እንዲህ ጉሮሮ እንደያዘ ነገር ይዞን ስንጨነቅ ጩሁና አስለቅቃለሁ ይላል። ካልጮክ የያዘው አያስለቅቀውም፣ ስንጮህ ያስለቅቃል። ወደ እኔ ጩህ ይላል። እስቲ ኢየሱስ ዛሬ ብቻ አይደለም፣ በየቤታችን በየመንገዳችን ኢየሱስ እንበል። ያስለቅቃል። ማንም ቢይዝ ምንም ቢይዝ ያስለቅቃል።
ሊያስጨንቀን ሲሞክር ኢየሱስ ድረስልኝ 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 ይደርሳል። እንድንጮህ ይፈልጋል። ፈልጉኝ ይላል። ፈልገን ነው የሚያደርገው። ያ ነው ጸሎት ማለት እኮ መፈለግ ነው፣ መጠየቅ ነው። ጠይቁኝ ይላል። ሁሉን እየቻለ ሁሉን እያወቀ ፈልጉኝ ይላል፣ ጠይቁኝ ይላል፣ አንኳኩ ይላል። ይሄ እሱ ያላቸውን ነገሮች ቸል አትበሉ። እናንተ ስንቅ አድርጋችሁ ያዙ። ሲያመጣ ሰይጣን ሲቸግረን፣ ሲጨንቀን፣ ሲወጥረን፣ ወደ ጭንቀት ሊወስደን ሊያሳምመን ሲመጣብን ወደ ኢየሱስ ዞር ብለን ኢየሱስ ውሰደው፣ ኢየሱስ ውሰደው፣ ኢየሱስ ውሰደው እያየን ኖረናል። እኔ እያየን ኖሬያለሁ። እንደኔ እያያችሁ የኖራችሁ ብዙዎች ናቸው። ስለዚህ ውሰደው እያል አመቱን በሙሉ ውሰደው እያል እየወሰደልን እኛ እየዋልን እያደርን እያገለገልን በጭንቀት ሳንጎዳ አመቱን በሙሉ እናሳልፋለን። እስቲ ለኢየሱስ ክብር ሃሌሉያ! በደም ለኢየሱስ ክብር ሃሌሉያ! እስቲ ኢየሱስን ኢየሱስ ሆይ 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 እያንዳንዳችንን ቃልህን ለመጠበቅ እርዳን። ቃልህን ለማድረግ እርዳን። አብሮነትህ ከኛ ጋር ይቀጥል። ባንተ አብሮነት ጌታ ሆይ በምንኖርበት በምንሄድበት ሁሉ እንዲሳካልን እንዲከናወንልን ጌታ ኢየሱስ ክርስቶስ ሆይ ቃል በሕይወታችን ጌታ ኢየሱስ ክርስቶስ ሆይ ይከበር። ቃልህን እናክብረው፣ ቃልህን እንጠብቀው፣ ቃልህን እንኑረው፣ ለቃልህ እንታዘዝ። እርዳን ጌታ ኢየሱስ ሆይ። ቃልህን የመጠበቅ ስጦታ ዛሬ ጸጋ ስጠን ጌታ ኢየሱስ ሆይ። አባታችን ሆይ ኢየሱስ ሆይ አንተን መፍራትና የጽድቅ ሕይወትን ስጠን ጌታ ኢየሱስ ሆይ። በየዕለቱ ጌታ ኢየሱስ ሆይ በየሰዓቱ በየደቂቃው በየሰከንዱ አቤቱ ጌታ ኢየሱስ ሆይ አንተን እየፈራን መኖርን እንድንቀጥል ጌታ ኢየሱስ ሆይ የጽድቅ ሕይወት እንድንቀጥል ጌታ ኢየሱስ ሆይ በጸጋ እርዳን ጌታ ኢየሱስ ሆይ። እርዳን ጌታ ኢየሱስ ሆይ። እርዳን ጌታ ኢየሱስ ሆይ። አባቶ ጌታ ኢየሱስ ፍሬያማ እንድንሆን የምትፈልገውን የፍሬ አይነት እንድናፈራ ጌታ ኢየሱስ ፍሬያችንም እንዲበዛ አጥራን ጌታ ኢየሱስ ሆይ። አጥራን ከኛ ሕይወት መነቀል መወገድ ያለበትን ነገር ሁሉ አስወግድ ጌታ ኢየሱስ ሆይ። አንተ በእኛ ኑር ጌታ ኢየሱስ ሆይ። እኛም ባንተ እንኑር ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ ጥሩት። ጌታ ኢየሱስ ሆይ ጥሩት። ጌታ ኢየሱስ ሆይ በሉት። ጌታ ኢየሱስ ሆይ። 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 ጌታ ኢየሱስ ሆይ እምነትን ስጠን ጌታ ኢየሱስ ሆይ። እምነትን ስጠን ጌታ ኢየሱስ ሆይ። እምነትን ስጠን ጌታ ኢየሱስ ሆይ። አቤቱ ጌታ ኢየሱስ መንግስትህንና ጽድቅን መፈለግ ሁል ጊዜ በሕይወታችን ይንገስ ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ የትህትና መንፈስ ስጠን ጌታ ኢየሱስ ሆይ። የትህትና መንፈስ ስጠን። ልባችን ትሁት ይሁን፣ አይምሮአችን ትሁት ይሁን ጌታ ኢየሱስ ክርስቶስ ሆይ። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ የጸሎት ሕይወት ስጠን፣ የምልጃ ሕይወት ስጠን ጌታ ኢየሱስ ሆይ። ሁል ጊዜ ፊትን እንድንፈልግ እንድናንኳኳ ጌታ ኢየሱስ ክርስቶስ ሆይ በጸሎት ካንተ ጋር ተያይዘን እንድንውል ተያይዘን እንድናድር እየሰራን እንድንጸልይ መንገድ ይሄድን እንድንጸልይ ጌታ ኢየሱስ ሆይ። አባቶ በስራ ቦታ እንድንጸልይ በየቦታው በየቤታችን እንድንጸልይ አቤቱ ጌታ ኢየሱስ ሲደክመንም ጌታ ኢየሱስ ሆይ ስንተኛም በጸሎት መንፈስ እንድንተኛ ጌታ ኢየሱስ ሆይ ስንነሳ የጸሎት መንፈስ እንዲይዘን ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ እያንዳንዱ ያንተ ልጅ ዛሬ የጸሎት መንፈስ የተጎናጸፈ ይሁን ጌታ ኢየሱስ ሆይ። 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 ጌታ ኢየሱስ ሆይ ለየራሳችሁ ጥሩ ጌታ ኢየሱስ ሆይ። 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 ጌታ ኢየሱስ ሆይ ጥሩት። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ። ጌታ ኢየሱስ ሆይ እርዳኝ ኢየሱስ እርዳኝ በሉት። ኢየሱስ እርዳኝ በሉት። ኢየሱስ እርዳኝ በሉት። ኢየሱስ እርዳኝ በሉት። ኢየሱስ እርዳን። ኢየሱስ እርዳን። ጌታ 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 ኢየሱስ እርዳን። ያለ ጭንቀት ለመኖር በእምነት ለመኖር ጌታ ኢየሱስ ሆይ በጽድቅ ለመኖር ጌታ ሆይ ቃልን በማክበር ለመኖር አንተ ያሳካህ ለመኖር አንተ ፍሬያማ ያደረክ ለመኖር አቤቱ ጌታ ኢየሱስ በድል ለመኖር በሰላም ለመኖር ጌታ ኢየሱስ ሆይ እርዳ። ጌታ ኢየሱስ እርዳው። እርዳት። እርዳው። እርዳት። እርዳው። እርዳት። እርዳው። እርዳት። እርዳው። እርዳት። እርዳን። 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 እርዳን በሉት። ኢየሱስን እርዳን በሉት። እርዳን። በየቀኑ እርዳኝ በሉት። በየቀኑ እርዳኝ በሉት። ጌታ ኢየሱስ እርዳን።
ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። ጭንቀትን አስወግድልን። ጌታ ኢየሱስ እርዳን። ጭንቀትን አስወግድልን። ጌታ ኢየሱስ እርዳን። አስፈላጊውን ስጠን። ጭንቀትን አስወግድልን። አላስፈላጊ ፍርሃት አስወግድልን። ያንተን ፍርሃት ሙላብን። ጌታ ኢየሱስ እርዳን። 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 እያንዳንዳችንን እርዳን። ባሪያዎችህን እርዳን። ወንዶችና ሴቶች ልጆችህን እርዳን። ጌታ ኢየሱስ እርዳን። ጌታ ኢየሱስ እርዳን። Thank you Jesus. Hallelujah. እናመሰግናለን፣ እናመልካለን ጌታ ኢየሱስ ሆይ እናመሰግናለን፣ 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 እናመልካለን፣ እናመሰግናለን። የምስጋና ድምጻችሁ ይሰማለት። አመሰግናለሁ ኢየሱስ ሆይ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተባረክ ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ፣ ተመስገን። በየግሉ የጸለየውን የሚሰማ ተመስገን። በዚህ ጉባኤ የተጸለየውን የሚሰማ ተመስገን። መልስ የሚሰጥ አባት አምላክ ተመስገን። ጌታ ኢየሱስ